ሰላም ጤና ይስጥልን። የተወደዳችሁ የእግዚአብሔር ቤተሰቦች ሁላችሁንም በጌታ በኢየሱስ ስም ሰላም እላችኋለሁ። እንዴት ናችሁ? ዛሬ በልቤ የሞላውን የእግዚአብሔርን ቃል ከአንድ ስፍራ ላነብላችሁ ፈልጋለሁ። የእግዚአብሔር ቃልም የሚገኘው በሁለተኛ ቆሮንቶስ ምዕራፍ 4 ቁጥር 4 ላይ ነው ያለው። እሱንም አነብላችኋለሁ። እንዲህ ይላል፣ ወንጌላችን የተከደነ ቢሆን እንኳን የተከደነባቸው ለሚጠፉ ነው፣ ለእነሱም የእግዚአብሔር ምሳሌ የሆነ የክርስቶስ የክብሩ ወንጌል ብርሃን እንዳያበራላቸው የዚህ ዓለም አምላክ የማያምኑትን ሐሳብ አሳወረ ይላል። ቁጥር 4ን ደግሜ ያነባለሁ። እንዲህ ይላል፣ የእግዚአብሔር ምሳሌ የሆነው የክርስቶስ የክብሩ ወንጌል ብርሃን እንዳያበራላቸው የዚህ ዓለም አምላክ የማያምኑትን ሰዎች ሐሳብ አሳወረ ይላል። እዚህ ክፍል ላይ እንግዲህ ወንጌል የተከደነው ለሚጠፉት ነው ይላል። ቁጥር 3 መጨረሻ አካባቢ ላይ ያለው ምዕራፍ 4 ቁጥር 3 ወንጌል የተከደነ ወይም ደግሞ ያልበራላቸው ለሚጠፉ ሰዎች ነው ካለ በኋላ እነዚህን ሰዎች ይህ የወንጌል ብርሃን እንዳይበራላቸው፣ ምስጢር እንዳይገባቸው ጠላት አንድ ነገር አድርጓል ይላል። ይህም ጠላት የዚህ ዓለም አምላክ ተብሎ የተጠራው ሰይጣን ዲያብሎስ እነዚህን ሰዎች እንዳያምኑ፣ ብርሃን እንዳይበራላቸው፣ ወንጌልን እንዳያውቁ፣ እንዳይረዱት ምንድን ያደረገው መሰላችሁ? ዓይናቸውን አሳወረ ይላል። ሐሳባቸውን አሳወራቸው ይላል። ይህ ብርሃን በርቶላቸው ወንጌል ገብቷቸው በጌታ ኢየሱስ ክርስቶስ አምኖ የሕይወታቸው ጨለማ እንዳይገፈፍ ሰይጣን ሰዎች ላይ ምንድነው የሚያደርገው? አእምሮን ያሳውራል ይላል። ሐሳባቸውን the blindness of mind ይላል። አእምሮአቸውን አሳወረ ይላል እንጂ የሥጋ ዓይናቸውን አሳወረ አይልም። እንግዲህ አንድ ሰው አእምሮ ከታወረ፣ አእምሮ ከጨለመበት ብርሃንን ማየት አይችልም። የሥጋ ዓይን የውስጥ ፊውዛችን፣ የውስጥ ማንነታችን፣ ዋና ፓርታችን ከታወረ ሥጋ ዓይን አየም አላየም ብዙ ትርጉም የለውም ማለት ነው። ስለዚህ ወንጌል የውስጥ አእምሮ ሲበራ፣ የአእምሮ መታደስ ሲሆን፣ የአእምሮ መለወጥ ሲሆን፣ ያኔ ነው ኢየሱስ ማን እንደሆነ ለሰው የሚበራው። በማየት በማንበብ በመነጋገር በመከራከር አይደለም። ወንጌል መገለጥ ነው። ኢየሱስ መገለጥ ነው። ኢየሱስን የገለጠልን እግዚአብሔር አብ ነው። አእምሯችንን ያበራ፣ ጨለማችንን ያበራ፣ ልጁን ኢየሱስ ክርስቶስን ወደዚህ ምድር የላከ እግዚአብሔር አብ ነው። እግዚአብሔር አብ ኢየሱስ ክርስቶስን ወደዚህ ምድር ስልክ፣ በሥጋ እንዲመጣ፣ በሥጋ እንዲገለጥ፣ ሰዎችን እንዲያድን ወደዚህ ስልክ የዓለም ብርሃን አድርጎ ነው የላከው። ፀሐይን የሚተካ ጨረቃን የሚተካ ወይም ደግሞ ማብራትን የሚተካ ሳይሆን የሕይወት ጨለማን የሚያበራ የዓለም ብርሃን። ኃጢአት፣ ሞት፣ ሰይጣን የሰውን ውስጣዊ ማንነት ያጨለመውን ማንነቱን ሊያበራ የሚችል እግዚአብሔር ወደ ዓለም የላከው የዓለም ብርሃን ኢየሱስ ክርስቶስ ነው። የሰዎች የማዳን ምስጢር ያለው እዚህ ውስጥ ነው። እንግዲህ ሰዎች ይህ ብርሃን የሆነው ወደ ውስጣቸው ሲያስገቡ ለተቀበሉት ሁሉ ግን በስሙ ለሚያምኑት ይላል መቀበል፣ ወደ ውስጥ ማስገባትና የሕይወታችን ላይ ጌታ፣ ንጉሥ፣ ማስተር ስናደርግ ጨለማችን ይበራል፣ አእምሯችን ይታደሳል፣ እይታችን ይቀየራል፣ የኃጢአት ይቅርታ እናገኛለን። ዓይናችን በርቶልን ምድር ላይ ሆነ የሰማዩን ምስጢር መረዳት እንችላለን ማለት ነው። እግዚአብሔር ያዘጋጀልን የደህንነት መንገድ ማየት፣ ማግኘት እና መከተል የሚቻለው የውስጥ የልቦና ዓይኖች ሲበሩ ነው። በኃጢአት ምክንያት ሰይጣን አሳውሮ የነበረው ሐሳብ፣ አእምሮ ጨለማ ሲነሳለት ኢየሱስን ማየት እንችላለን። ኢየሱስ የዓለም ብርሃን ነው። ኢየሱስ አዳኝ ነው። ኢየሱስ ሕይወት ነው።
እኔ ሕይወት ሊሆንላችሁ ልበዛላችሁ መጣሁ አለ። ጌታ ይመስገን። ስለዚህ አንድ ነገር ልነግራችሁ የሚፈልገው ኢየሱስን መረዳት ያልቻላችሁ እግዚአብሔርን እንዲህ ብላችሁ ጠይቁ። የኢየሱስ ማንነት ግራ ያጋባችሁ በሃይማኖት አስተሳሰብ ወይንም ደግሞ ሰይጣን አእምሮአችሁን አሳውረው የእግዚአብሔር የማዳን ምስጢር የእግዚአብሔር የዳንነት መንገድ አልገባ ብሎ የተቸገራችሁ ወንጌል በተደጋጋሚ ተነግሯችሁ መረዳት ያቃታችሁ ሰዎች ልንገራችሁ፣ ብታምኑም ባታምኑ ሰይጣን ኢየሱስን አምናችሁ ጨለማችሁ እንዳይገፈፍ ከሲኦል እንዳታመልጡ አእምሮአችሁን አሳውሯል ማለት ነው። አእምሮ ሲበራ የዓለም ብርሃን የሆነው ኢየሱስ ይበራልናል። ስለዚህ እግዚአብሔርን እንብላችሁ ጠይቁ። እግዚአብሔር ሆይ የሕይወት መንገድን አይ ዘንድ ጨለማን ከሕይወቴ ላይ ግፈፍ፣ የዳነት ምስጢርን አብራልኝ እያን ልንጸልይ ይገባናል። ቁጥር 4 ሁለተኛ ቆሮንቶስ ምዕራፍ 4 ቁጥር 4 በጣም በተደጋጋሚ ሳነቡ ሁልጊዜ አዲስ የሚሆንብኝ የእግዚአብሔር ቃል ነው። የእግዚአብሔር ምሳሌ የሆነው የክርስቶስ የክብሩ ወንጌል ብርሃን ይላል። ወንጌል ብርሃን ነው፣ ጨለማ የለበትም። ጨለማን የሚያበራ ጨለማን የሚጋፍ ነው ወንጌል። የወንጌል ብርሃን እንዳያበራላቸው ሰይጣን ትልቁ ዓላማው የሰዎችን አእምሮ ያሳወረበት ምክንያት ወንጌል እንዳይበራላቸው እንዳያበራላቸው የዚህ ዓለም አምላክ የማያምኑት ሐሳባቸውን አሳወረ ይላል። ሐሳብን አሳወረ። የሥጋ አይን እውርነት ብቻ ሳይሆን የአእምሮ እውርነት፣ የአስተሳሰብ እውርነት አለ ብሎ ይነግረናል መጽሐፍ ቅዱስ። ስለዚህ ወንጌል ጨለማን ያበራል። ኢየሱስ የሕይወትን ጨለማ ያበራል። ለእኔ በርቶልኝ ነው የገባኝ። ጨለማዬ ተገፎ ብርሃን ማየት ችዬ ነው ስለዚህ ብርሃን መናገር የቻልኩ። ለእናንተም እግዚአብሔር ይህን እንዲያደርግላችሁ የሁል ጊዜ ጸሎቴ ነው። ወገኖቼ ወንጌል ብርሃን ነው። ወንጌል ሕይወት ነው። ወንጌል ውስጥ ዳነት አለ። ወንጌል ውስጥ ሰላም አለ። ኢየሱስ ጨለማን ያበራል። ኢየሱስ የሕይወት ጨለማን፣ የኃጢአት ጨለማን፣ የሰይጣን ጨለማን ከሰው ላይ ገለል ያደርጋል። ያኔ የልቦናችሁ አይኖች ይበራል። አይምሯችሁ ይከፈታል። መንፈሳዊ አይኖቻችሁ ይበራሉ። የእግዚአብሔርን ሐሳብ አንደርስታንድ ማድረግ ትጀምራላችሁ። ለእኔ በርቶልኝ ነው፣ ለእኔ ገብቶኝ ነው ይሄንን የምመሰክርላችሁ። ለእኔ ይበራልኝ፣ ለእናንተም እንዲበራላችሁ ሕይወት እንዲሆንላችሁ እግዚአብሔርን ሁል ጊዜ የሚጠይቀው ነገር ይሄ ነው። ይሄንን ነው የምመኝላችሁ። ጌታ አብዝቶ ይባርካችሁ። ሁለተኛ ቆሮንቶስ ምዕራፍ 4 ቁጥር 4 ሰይጣን አእምሮን ያጨልማል፣ ክርስቶስ ግን ያንን የጨለመውን የሰውን አእምሮ ሊያበራ ነው የመጣው። ለእኔ አብርቶልኛል፣ ለእናንተም ያብራላችሁ። ተባረኩ።